ሰላም እንዴት ናችሁ? በዛሬ ደግሞ ላወራችሁ የመጣሁት መንገድ ላይ ሆናችሁ የስኳር ማነስ ሲገጥማችሁ የሚኖረውን ምልክትና ከዛ ደግሞ ምክንያቶቹን ነው። የመጀመሪያው የረሃብ ስሜት ይኖራችኋል፣ በጣም ይርባችኋል። ከዛ የመድከም ስሜት ይኖራችኋል፣ ልባችሁ ይመታል፣ ራስ ምታት ይኖረዋል፣ አይናችሁን ብዥ ማለት እና ከፍተኛ ድካም ይኖረዋል። ይሄ ምልክቱ ነው ሲያንስ ማለት ነው። ምንድነው ምክንያቱ ከተባለ ሶስት ነገሮችን ማንሳት እንችላለን። አንደኛው የምንወስደው መድኃኒትና የምንበላው ምግብ አለመመጣጠን፣ ወይ ምግባችሁ ከፍ ያለ ምንድነው ወይ ምግባችሁ ዝቅ ያለ ነው፣ ከዛ መድኃኒት የወሰዳችሁት ደግሞ ከፍ ያለ ነው ማለት ነው። እሱ ማመጣጠን። ሁለተኛው ደግሞ የበላችሁት የወሰዳችሁት መድኃኒት አለ፣ ከዛ የምታደርጉት እንቅስቃሴ ደግሞ ከፍተኛ መሆን። በጣም እንቅስቃሴ የምታበዙ አይነት ከሆነ እና የወሰዳችሁት መድኃኒትና የተመገባችሁት ምግብ እንዲወርድ ይሆናል ማለት ነው። እንቅስቃሴ ስለሚቀንስ ሰውነታችን በመንቀሳቀስ ውስጥ ግሉኮስን በደንብ ስለሚጠቀም ማለት ነው። ምን ማድረግ ትችላላችሁ? እንቅስቃሴ የሚበዛባችሁ ቀን፣ በጣም ታፍ ዴይ የምታሳልፉ ቀን መድኃኒታችሁን ቀንሳችሁ መውሰድ፣ ከሐኪም ጋር ተነጋግራችሁ። ከዛ ዶዙን በጣም ከፍ ያለ ከሆነ በተደጋጋሚ ሃይፖ የሚያስቸግራችሁ ከሆነ መድኃኒታችሁን ዶዙ እንዲቀነስ ማድረግ። መሀል ላይ ስናክ ነገሮችን መውሰድ ላይ በቁርስና በምሳ መሀል የሚሆንሽ ነገር መውሰድ ላይ ቁጭ ብሎ ምግብ መብላት ላይ እንችላል። ኦር ለውዝ ኦር ቆሎ ኦር ሰምቲንግ ኤልስ ወይ የሆነች ሳንዱች ነገር ምናምን መብላት መቻል፣ ወይ ጁስ ነገር መጠጣት መቻል። ግን ናቹራሊ የሆነ ነገር ማድረግ መቻል ኮንትሮል እንድታረጉት ያደርጋችኋል። ቀጣይ ላይ እንዴት በመድኃኒት ኮንትሮል ማድረግ እንደምንችል ብለድ ሹገራችንን ደግሞ ቪዲዮ ሰራላችኋለሁ። ስቴይ ሴፍ